ሰላም ሰላም የዩቱብ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? ሁሉ ሰላም? እኔ ጋር ሁሉ መልካም እግዚአብሔር ይመስገን ደህና ነኝ። ቤተሰቦቼ እባካችሁ ቤቱን ሰብስክራይብ አድርጉ፣ ሼር አድርጉ እና ደግሞ አዲስ ጀማሪ ነኝ። ቻናሉ አዲስ ነው። አዲስ ጀማሪ ነኝ እና ሰብስክራይብ በማድረግ ሼር በማድረግ ላይክ እና ኮሜንት በማድረግ በደንብ አድርጋችሁ ብዙዎች ጋር እንዲደርስ አድርጉ ይሄንን ቻናል ማለት ነው። እና ዛሬ ልናወራ የመጣሁበት ጉዳይ ማለት ነው ምን ይመስላችኋል መሰላችሁ? ስለ ራሳችን ስለ ራሳችን ወይም ስለ እርስ በርሳችን እዚህ ሰው ሀገር ስለምንኖረው ሰው ሀገር ላይ ሰው ቤት ስለምንኖር ስለምንሰራ ልጆች ነው እንድናወራ ፈልጌ የመጣሁትኝ። እንደዚህ ዝም ብዬ ሁልጊዜ ነው ስለማስበው ሁሌም በአይምሮዬ ላይ ስላለ፣ ምክንያቱም ያለውበት ሁኔታ ህይወት ስለሆነ በጣም ብዙ ጊዜ ከጓደኞቼም ጋር ዲስከስ የማደርግበት ጉዳይ ነው እና ልላችሁ የፈለግኩት ነገር ምንድን ነው፣ ብዙ ጊዜ እኛ ስለኛ ይወራል አይደለ? ምንድን ነው የአረብ ሀገር ሴት ሻማ ናት፣ የአረብ ሀገር ሴት ምንድን ናት፣ ለራሷ እየቀለጠች ለሌላው የምታበራ ምናምን ተብሎ ይዘፈንልናል፣ ይዘከርልናል፣ ይወራልናል። በጣም በቃ እኛ ድምቀት ነን አለ አይደለ? በቃ ለሚዲያ ድምቀት፣ ለማንም ሰው ድምቀት ነን እኛ ማለት ነው እና ግን ያ መሆን ማንም ለኛ ስለዘፈነልን ወይም ደግሞ ስለኛ ስላወራልን ስለኛ ስለሰበከ ምናምን ነገር የኛ ህይወት አይለወጥም፣ የኛ ህይወት አይቀየርም። የኛ ህይወት አንዲት እርምጃ ፈቀቅ ማለት አይችልም። ቢኮዝ እኛ ለራሳችን ያለነው ራሳችን ነን። ለራሴ መቆም ያለብኝ እኔ ነኝ እንጂ ዘፋኙ ወይም ደግሞ የሚያወራው ሰውዬ ስለኛ የሚፈተፍትልን ባይዘዌ ስለኛ ማውራት የሚያምረው በማን ላይ እንደሆነ ታውቃላችሁ? በራሳችን ላይ ነው። በቃ እኔ ስለ አረብ ሀገር ማውራት የሚያምርብኝ እኔ ነኝ እና የኔ አይነቷ የኔ ብጤ በመዳን ቤት የምትኖረው፣ ምክንያቱም ህመሙን ታውቃለች፣ ቁስሉን ታውቃለች፣ ድካሙን ታውቃለች፣ ጉዳቱን ታውቃለች፣ ጥቅሙንም በዛ ልክ ደግሞ በደንብ ታውቃለች። ስለዚህ የሚያምርባት እሷ ናት እንጂ ማንም ሰክሰስ ሆኖ ሶፋ ላይ ተቀምጦ ስለኛ ቢሰክስልን አያምርበትም። አያውቀውማ ሲጀመር አያውቀውም፣ ህመሙንም አያውቅም። እንደዚህ አይነት ሰዎች ሲጀመር የሚያወሩት ሲጀመር ለመሸቀል ብቻ ነው። በቃ በደንብ እንትናቸው እንዲታይላቸው ብቻ ነው እንጂ ቴንሽን ለመሳብ ብቻ ትኩረት ለማግኘት ነው እንጂ እውነት ለእኛ ታስቦ ወይም ደግሞ ለእኛ ታዝኖልን አይሆንም ማለት ነው። ግን እኛ ስናወራ ያምርብናል። በጣም እናውራ፣ ስለ ራሳችን የእውነት እናውራ፣ እንናገር እና በእኛ ያምርብናል ብናወራም። አብዛኛዎቻችን እርግጠኛ ነኝ አረብ ሀገር ይሄኔ ወይም ሁለቴ ወይ ሶስቴ ወይ አራቴ የተመላለስን ነው አብዛኛዎቻችን ያለ ነው እዚህ በአረብ ሀገርና። ግን የመጀመሪያ ስደት የት ነው እናንተ የተሰደዳችሁት? እኔ ቤይሩት ነው የተሰደድኩት። የመጀመሪያ ጊዜ ቤይሩት ስሰደድ 2009 ላይ ተሰድጄ 2009 ላይ ተሰደድኩኝ። 6 ዓመት ሰራው። ከዛ ወደ ኢትዮጵያ ገባው ማለት ነው። ብዙ የመጀመሪያ ስደት ላይ አስተውላችሁ ከሆነ በጣም የዋንን ቅንን፣ ሰው ቸገረኝ ካለ፣ ራበኝ ካለ፣ ቤት ኪራይ አጣው ካለ፣ ለበዓል አጣው ካለ ዝም ብለን ነው አይደለም የምንልከው። ከዛ እኛ እኮ እዚህ ሩዝ ነው የምንበላው። የሚያሳዝነው እዚህ ሩዝ እየበላን ነው ባይዘወይ እና ከዛ እዛ ደግሞ አይ እንላለን፣ እናደርጋለን፣ እንሰጣለን፣ እንልካለን ምናምን ነገር እና ያ ነገር ግን ኢትዮጵያ ላይ ስትሄዱ እንደማይገኝ ታውቃላችሁ። እዚህ ብዙ ነገር ከቨር ያደረጋችሁ ምናምን ብዙዎችን ሳፖርት ያደረጋችሁ ሰዎች እዛ ስትሄዱ እንደማታገኟቸው አይገኙላችሁ። ሌላው ቢቀር ለሰላምታ አይገኙላችሁ። ያ ዘመን ሁሉ ደግሞ እናንተ ሳፖርት እያደረግን ስለምንኖር ምን አለ መሰላችሁ፣ ስለምንኖር ለራሳችን ምንም ነገር አንይዝም። ገባችሁ? ለራሳችን የምንይዘው ነገር የምንጨብጠው ነገር ለራሳችን የምናደርገው ነገር በእጃችን ላይ አይኖርም። ባዶ ነው የምንሄደው። ባዶ ስትሆኑ ደግሞ አትፈለጉም። ባዶ ስትሆኑ አትወደዱም። ባዶ ስትሆኑ ማንም አይሰማችሁም፣ አያዳምጣችሁም። የምር ቫሊዩ አይሰጣችሁም። በቃ አትከበሩ ማለት የሌለን ሰው ማን ይፈልጋል ሲጀመር። እና ባዶ ከሆናችሁ ባዶ ናችሁ እና
የሚገርማችሁ ነገር ስትሄዱ በቃ እንዴ ምንድን ነው የምትሉት? ለራሳችሁ እንኳን ትደነቃላችሁ። ከዛ አይምሯችሁ ራሱ ካልታመም በጣም የውስጥ ጥንካሬና እግዚአብሔር ረድቶን ካለ ነው ትንሽ አይምሯችን እንደተጠበቀ መልሰን በእግራችን ለመቆም በእግራችን አዲስ ኃይል ተቀብለን ታድሰን ለመውጣት እንጥራለን። ምክንያቱም እዛ ጋር ማንም ኢግኖር ካደረገን አቢዩዝ ካደረገን ኢግኖር ተደርገን በኋላ ደግሞ እዛው በተደረግንበት ቦታ ከቀረን ራሳችንን ነገ ላይ የምናጠፋው ወይም የምንገለው እኛው ራሳችን። ለዛ ከእንደገና መቆም አለብን አይደል? ከእንደገና መነሳት። ባይዘዌ ደግሞ የወደቀ ሰው ሲነሳ እኮ በጣም ፓወርፉል ሆኖ ኢነርጂ ሰብስቦ ነው አይደለም የሚወጣው። ልክ እንደ ነስር ሊያረጃ አካባቢ 40 ዓመት ከሞላ በኋላ ክንፎቹ ምናምን ይገነጣጠላሉ። ከዛ ያረጃል፣ ጥፍሩ ይገነጣጠላል። ከዛ ወዲህ ምንድን ነው የሚሆነው? ያ ነስር ለዛ ለእርጅናውና ለሞቱ እድል ወይም እሱን ይመርጣል ወይ ደግሞ እንደገና ለመታደስ ጥጉን ይዞ ከነስሮቹ ከጓደኞቹ ተለይቶ ኃይሉን ለመቀበል እንደገና ራሱን ደብቆ ሸሽጎ ማለት ነው ለ40 ቀን ራሱን ደብቆ ከእንደገና ደግሞ ተነስቶ ነው እንደ አዲስ ክንፍ ያወጣል። አዲስ ክንፍ፣ አዲስ ጥፍር ከዛን ያወጣና እንደገና ይበራል። ደግሞ ለ40 ዓመት አሁንም ይበራል ማለት ነው ኃይሉን አድሶ እና ኃይሉን የማደስ ኃይላችንን የማደስ ምርጫ እኛ ጋር ነው ያለው። መራጩ እኛ ነን፣ እኛ ባለቤቶቹ ነን። አይ እኔ ኃይሌ ይቅርብኝ፣ በቃ እኔ በዚሁ ልውደቅና ልቅር፣ በቃ ልሙት በዚሁ ካልንም የመሞት እድላችንም እናፈጥነው እኛ ነን። አይ ኖ ኔቨር እኔ እነሳለሁ ብለን ደግሞ ልክ እንደ ነስር ጥፍራችንን ክንፋችንን ምናምናችንን አድሰን ደግሞ እንደገና ደግሞ መውጣት የምንችለው እኛ ነን አይደለ? እድሉ በእኛ በራሳችን እጅ ነው ያለው ማለት ነው። ስለዚህ ባዶ ስትሆኑ ስለማትፈለጉ ስለማንፈለግ ለራሳችን እንቁም ለማለት ያክል ነው። ለራሳችን እንኑር፣ ለራሳችን በቃ ጥንቁቅ እንሁን፣ ቁጥብ እንሁን፣ ሰፋ እንበል፣ ለሰው ብዙ አንደንግጥ። እዚህ ጋር የ20 ሺህ እና የ30 ሺህ ብር ስልክ ይዞ እየመጡ ሚዲያ ላይ ልመና ምናምን እርዳታ ለሚመጡ ሰዎች እኔ የ20 ሺህ ብር የ30 ሺህ ብር ስልክ ይዤ እንዴት ነው እርዳታ ይዤ እርዱኝ ያልኩኝ በቪዲዮ መውጣው? ስለዚህ ያ ሰው ራሱን ማኖር ይችላል ማለት ነው። ግዴታ እኛ ሁልጊዜ እየረዳን አይደለም አይደለ? ሰው በልመና ብቻ አይቆምም አይደል? እኛም በሴት አቅማችን እየሮጥን እንደምንሰራው ሌላውም ደግሞ እየሮጠ መስራት ግዴታ ነው ብዬ አስባለሁ። ምክንያቱም ለሁላችንም እኩል ታይም እኩል ዳይ ነው የተሰጠን። በቃ እኩል ይር እና እኩል ማንስ ነው ለሁሉም። አመቱም፣ ወሩም፣ ቀኑም፣ ሳምንቱም ሁሉም ልክ አንድ ነው። ለሁላችንም 24 ሰዓት ተሰጥቶናል። ያንን 24 ሰዓት ደግሞ ሁላችንም በቃ እየሮጥን ባንለወጥ ራሱ እንስራ። በቃ በመስራት ሁሉም የየራሱን ኃላፊነት ይወጣ። እኛ ግዴታ የለብንም፣ የማንንም ሸክም የመሸከም ግዴታ አለብን ብዬ አላስብም። ሁሉም ለየራሱ ይሩጥ፣ ለራሱ ይድከም፣ ለየራሱ ያድርግ ማለት ነው። ቪዲዮ በዝቶባቸዋል፣ እንደዚሁ እየታየኝ ነው እና መግቢያ አካባቢ እንዳልኳችሁ ቤቱን ሰብስክራይብ አድርጉ፣ ሼር አድርጉ፣ አበረታቱኝ፣ ከጎኔ ቁሙ እና ምን እላችኋለሁ፣ ኮሜንት ሀሳብ ምናምን መስጠት ትችላላችሁ። ኔጌቲቭም ሆነ ፖዘቲቭ እኔ እቀበላለሁ፣ ምንም ችግር የለብኝም። እና ስለሰማችሁኝ አመሰግናለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ቴንኪ